ሰላም ቤተሰቦች፣ ያው እንግዲህ ዛሬ ይዤ የመጣሁት ወደ እናንተ አዲሱን የቮይስ ፓርቲ ሩም አፕ ነው። እንግዲህ አፕ እንደምታዩት ብዙ ሀገራት ገብተው እየሰሩበት ነው የሚገኝ ማለት ነው። ስለዚህ ኢትዮጵያኖችም ገብታችሁ መስራት ትችላላችሁ። አዲስ ነው፣ ያው በቅርብ የጀመረ ነው። እንደምታዩት ገና ብዙ ሰው የገባበት የለም። ኢትዮጵያኖች ያው ሌሎች ሀገር ነው እየሰሩ ያሉት፣ ኢትዮጵያኖች ትንሽ ነን ማለት ነው። ስለዚህ ይሄ አፕ እንግዲህ እንደምታዩት መጀመሪያ ዴይሊ ታስኩን ነው ማሳያችሁ። ዴይሊ ታስኩ እንደምታዩት እዚህ ጋር ለ7 ቀን ዌልካም ቦነስ አለው። ምንም አይነት ሪቻርጅ አይጠይቅም። እንደ ሌሎቹ አፕ እዚህ ጋር ሪቻርጅ የሚለው ነገር የለም። ለአንድ ሰዓት ስትቀመጡ 1000 ይሰጣል። ድጋሚ 1 ሰዓት ስትጨምሩ 1500፣ አጠቃላይ ለ3 ሰዓት ስትቀመጡ እንደምታዩት እዚህ ጋር 5000 ይሰጣችኋል ማለት ነው። እነዚህ እንደምሯቸው 5000 ነው የሚሰጠው። ለተከታታይ 7 ቀናት 5000 ይሰጣችኋል ማለት ነው። እዚህ ፕላትፎርም እንግዲህ $1 10,000 ፖይንት ማለት ነው። ያ ማለት 100 ሺው $10 ማለት ነው። እዚህ ጋር ዊዝድሮ ለምታደርጉት። ከዛ በተረፈ ወደ ታች ያሉ ታስኮችም አሉ። እነዚህን ያው ታስኮችን እየሰራችሁ ክሌምም ማድረግ ትችላላችሁ ማለት ነው። ይህን ይመስላል ዴይሊ ታስኩ። ከዛ በተረፈ ይሄ ያው ኤጀንት ኮሚሽን ፎርሙላ ነው። ይሄ የኤጀንት ኮሚሽን ፎርሙላ ነው። እንደምታዩት ይሄን ገብታችሁ ቼክ ማድረግ እንችላለን ማለት ነው። እንግዲህ ፖሊሲው ጋር ስታዩት እዚህ ጋር ያው የልጅ ልጅ ያስባል ማለት ነው። እንደምታዩት እዚህ ጋር በዚህ ፎርሙላ መሰረት ኤጀንት ኮሚሽን ያስብላችኋል ማለት ነው። ከዚህ በተረፈ እንግዲህ ኢንቫይት ስታደርጉ ደግሞ ይሰጣችኋል ማለት ነው። ላኪ ለመጀመሪያ ለእናንተ 3 ይሰጣችኋል። 3 ስፒን አለ፣ እሱን ታሽከረክራላችሁ። እንደተመዘገባችሁ 3 ስፒን ይሰጣችኋል ለእናንተ ማለት ነው። ስለዚህ እነዚህን ክሌም ነው ታደርጉና እዚህ ጋር ድሮ ታደርጋላችሁ፣ ስፒን ታደርጉታላችሁ ማለት ነው። ስፒን ስታደርጉት ለእናንተ እንደ ቻንሳችሁ የሚሰጣችሁን ነገር ይሰጣችኋል። ለምሳሌ አሁን ስፒን አደረግኩኝ፣ እዚህ ጋር ዳብል የሚል 2 ጊዜ ሰጠኝ። ይህ ፖይንት ሰዎችን ኢንቫይት ባደረጋችሁ ቁጥር ስፒን ይሰጣችኋል። $10 ሲደርስ ዊዝድሮ ማድረግ ትችላላችሁ ማለት ነው። ልክ አሁን 81,000 ፖይንት ሰጥቶኛል። ያ ማለት $8 ማለት ነው ሰጥቶኛል። ስለዚህ 2 ስፒን ይቀረኛል። እሱንም ስፒን አድርጋለሁ ማለት። እዚህ ጋር አሁን ዳይመንድ አለ፣ ይህን ያክል ዳይመንድ ሰጥቶኛል ማለት ነው። ስለዚህ የሚቀረኝ አሁን ዊዝድሮ ለማድረግ በጣም ትንሽ ነው የሚቀረው። 36 ዳይመንድ ነው የሚቀረኝ ዊዝድሮ ለማድረግ ማለት ነው። ስለዚህ በዛ ልክ ይሰጣችኋል ማለት ነው። አሁን በመጀመሪያ እንግዲህ ማሳያችሁ እንዴት በትክክል እንደምትመዘገቡ ነው። ፕሮሰሱን በደንብ ከመጀመሪያ እስከ መጨረሻ ቪዲዮውን ህዩ ማለት ነው። በመጀመሪያ እንግዲህ ሊንኩን ኮመንት ላይ ያስቀምጥላችኋለሁ። በሊንኩ ነው የምትገቡት። አፕሊኬሽኑን ለማውረድ በሊንኩ ነው የምትገቡት። እሺ ቤተሰብ፣ በመጀመሪያ የምታደርጉት ወደ ኮሜንት ሴክሽን ትሄዳላችሁ። ኮሜንት ላይ እንደገባችሁ እዚሁ ዩቲዩብ ላይ ማለት ነው እንደምታዩት ከታች ኤጀንት ሊንክ ብዬ ያስቀመጥኩታል እዚህ ጋር። በዚህ ሊንክ አፑን ዳውንሎድ አድርጋችሁ ስትመዘገቡ ኤጀንት ያደርጋችኋል ማለት ነው። ሆስት መሆን የምትፈልጉ ደግሞ እዚህ ጋር እንደምታዩት ሆስት ሊንክ ብዬ አስቀምጫለሁ ማለት ነው። ስለዚህ እዚች ጋር ክሊክ እናደርገዋለን። ልክ በዚህ መልኩ ሲመጣላችሁ እዚህ ጋር ጆይን ናው የምትላለች እንደምታዩት ከታች ጆይን ናው የምትለዋን ክሊክ ስታደርጓት ወደ ፕሌይስቶር ይወስዳችኋል ማለት ነው። በዚህ መልኩ አፕሊኬሽኑን ያመጣላችኋል ማለት ነው። ስለዚህ ኢንስቴል ታደርጉታላችሁ። መጀመሪያ ኢንስቴል እንዳደርጋችሁ እዚህ ጋር ኦፕን ትሉታላችሁ ማለት ነው። ኦፕን እንዳላችሁት በዚህ መልኩ ነው የሚያመጣላችሁ። እዚህ ጋር ጎግል የሚለውን አማራጭ ትጠቀማላችሁ። እንደምታዩት እዚች ጋር ጎግል አይዲ የምትላለች በእሷ ነው የምንገባው። እዚህ ጋር ያው እንትን መጠቀም አይቻልም፣ ቪፒኤን መጠቀም አይቻልም። ቪፒኤን የምትጠቀሙ ካላችሁ ቪፒኤኑን ታጠፉታላችሁ፣ ኦፍ ታደርጋላችሁ። በዋይፋይ ወይም ቀጥታ በዳታ ነው የሚከፍትላችሁ ማለት ነው። ልክ በዚህ መልኩ የጎግል አካውንት ዝርዝራችሁን ያመጣላችኋል። ስለዚህ አንዱ ሳይን ኢን ትሉታላችሁ። ጎግል አካውንታችሁ ሎጊን እንዳላችሁት የመመዝገቢያ ፎርም ያመጣላችኋል ማለት ነው። እዚህ ጋር ማስተካከል የምትፈልጉትን ነገር ዩዘር ኔማችሁን ማስተካከል ትችላላችሁ። ከዚህ ጋር ሚኒማም 6 ካራክተር ነው የሚለው 6 መሆን አለበት ብዛቱ። ከ6 ማነስም መብለጥም የለበትም። ስለዚህ እዚህ ጋር ለምሳሌ እንደዚህ ብላችሁ 6 መሆን አለባቸው ፊደሎቹ። ቆጥራችሁ 6 መሆናቸውን ካረጋገጣችሁ በኋላ ኔክስት ትሉታላችሁ። 6 በላይ ወይም በታች ከሆነ አያሳልፋችሁም ማለት ነው። መጀመሪያ እንግዲህ ሲገቡ ወደ ፕላትፎርሙ ልክ በዚህ መልኩ እንደዚህ ብሎ ነው የሚያመጣላችሁ። ስለዚህ እናንተ የመጀመሪያ ስራችሁ የሚሆነው ምንድነው? በቀኝ በኩል ያለችዋን ክሊክ ታደርጋላችሁ። እንደምታዩት ወደ ፕሮፋይላችሁ የሚወስድ አለ እዚች ጋር ማለት ነው። በቀኝ በኩል እሷን ክሊክ ታደርጋላችሁ እዚች ጋር ማለት ነው። ክሊክ እንዳደረጋችሁት እንግዲህ በዚህ መልኩ ነው የሚመጣላችሁ። በዚህ መልኩ ሲመጣላችሁ እናንተ የመጀመሪያ ስራችሁ የሚሆነው ሆስት ወይም ኤጀንት ለመሆን መጀመሪያ አሻራ ትሰጣላችሁ። እዚህ ጋር ታስክ የሚለውን ትነኩታላችሁ። አሻራ ለመስጠት ታስክ የሚለውን
እዚች ጋር ትነኩታላችሁ። ልክ በዚህ መልኩ ሲመጣላችሁ እንግዲህ ሄደር ታስኩን ያሳያችኋል። እዚህ ጋር ያው ለጀማሪ በቀን 5000 ነው የሚሰጠው። ለተከታታይ 7 ቀናት 5000 ይሰጣል። ከዛ በኋላ 1000 ነው የሚሆነው። ወደ ታች ታወርዱና አውቴንቲኬሽን የሚላለ ከታች እንደምታዩት አውቴንቲኬሽን ይላል። እዚህ ጋር ቬሪፋይ የምትለዋል ተጭናችሁ አሻራ መስጠት ትችላላችሁ ማለት ነው። እዚች ጋር እንደምታዩት ቬሪፋይ የምትላለች እሷን ክሊክ ታደርጋላችሁ። ክሊክ እንዳደርጋችሁ በዚህ መልኩ ነው የሚያመጣላችሁ። አሪፍ ብርሃን የሆነበት ቦታ ሆናችሁ ፊታችሁን በደንብ ሰርክሏ ላይ በደንብ እንዲገባ ማድረግ አለባችሁ። ታስተካክላችሁ ትቆሙና ስልካችሁን በጣም አትወዝዙት። በዚህች ልክ እንድትገባ ከታች ስታርት የምትላለች እንደምታዩት ለመስጠት አሻራውን እንግዲህ ስታርት ትሉታላችሁ። እዚህ ጋር ስታርት የምትለው ጋር ክሊክ ታደርጋላችሁ። ክሊክ ስታደርጉት በዚህ መልኩ ይመጣላችኋል። እናንተ ፊታችሁን ፊት ለፊት ላይ ታድርጉታላችሁ። ሰርክሏ ላይ ክቧ ላይ መግባት አለበት ሙሉ ፊታችሁ ማለት ነው። ከዛ ይቀበላችኋል፣ ቬሪፋይድ ይላችኋል ወይም አንደር ሪቪው ይላችኋል። እናንተ ያን ከሰጣችሁ በኋላ ባክ ነው የምትሉት። እዚህ ጋር ባክ ትላላችሁ፣ ትወጣላችሁ። ከወጣችሁ በኋላ እዚህ ጋር ሆስት መሆን የፈለጋችሁ ሆስት ሴንተር ብሎ ይመጣል። እዚህ ጋር ሆስት መሆን የፈለጋችሁ እንደምታዩት እዚህ ጋር ሆስት ሴንተር የሚላለ፣ ኤጀንት መሆን የፈለጋችሁ ደግሞ ከላይ ኤጀንሲ ሴንተር የሚላለ እነሱን የፈለጋችሁትን ክሊክ ታደርጋላችሁ። እኔ አሁን በኤጀንት ላሳያችሁ። እንደምታዩት እዚህ ጋር ኮድ አስገቡ ይላችኋል። ኮድ እንግዲህ በዚህ በስክሪን የምታዩትን ኮድ እንዳስገባችሁ ቀጥታ ከዚህ ጋር ሳሚት ትሉታላችሁ። እንደምታዩት ሳሚት ትሉታላችሁ። ሳሚት እንዳላችሁት በዚህ መልኩ ይመጣል። አሁን ድጋሜ የስ ምትላለች እዚህ ጋር እንደምታዩት የስ ምትለዋል ድጋሜ ክሊክ ታደርጋላችሁ። እዚህ ጋር ማለት ነው። ክሊክ ካደረጋችሁ በኋላ እናንተ ኤጀንት ሆናችሁ ማለት ነው። ሰዎችን ኢንቫይት በስራችሁ እየመዘገባችሁ ማየት ትችላላችሁ። እንደምታዩት እንግዲህ እዚህ ጋር ሆስት ለመሆንም ተመሳሳይ ነው ፕሮሰሱ። ያው ኮድን በስክሪኑ የምታዩትን ኮድ ኮመንት ላይ አስቀምጥላችኋለሁ። ኮዱን ኮፒ አድርጋችሁ ማየት ትችላላችሁ። እሱን አስገብታችሁ ሆስትም መመዝገብ ትችላላችሁ ማለት ነው። ቀጣይ ቬሪፊኬሽን ኮድ ለመቀበል የኔን አይዲ ሰርች አድርጋችሁ ትመጣላችሁ ወደ እኔ። ልክ የሰርች በተን ላይ እንደገባችሁ በዚህ በስክሪኑ የምታዩትን አይዲ ሰርች ታደርጋላችሁ። እንደምታዩት እዚህ ጋር ሰርች የሚል ነገር አለ። እሱን ሰርች ታደርጉታላችሁ። ሰርች ስታደርጉት በዚህ መልኩ ነው የሚመጣላችሁ። ስለዚህ እዚህ ጋር እናንተ የኔን ፕሮፋይል በመንካት ቻት የሚል ይመጣላችኋል። እናንተ ቻት የሚለው ላይ ገብታችሁ ለእኔ ሜሴጅ መጻፍ ትችላላችሁ። ኤጀንት መሆን ፈልጌ ነበር ወይም ኮድ እንዲገባልኝ ፈልጌ ብላችሁ እኔን ማናገር ትችላላችሁ።